መንፈስ ቅዱስ አቃልለሽ በልሳን ጸልይልኝ ብለሽ ከተጸለየ በኋላ እኔም እንደዚህ አይነት ጸሎት እችላለሁ ብለሽ አሹፈሽ ወጥተሻል። አየሽ? ስለዚህ በውስጥሽ ኃይለኛ ጨለማ መንፈስ አለ፣ የወንጌል ጠላት የሆነ መንፈስ አለ። በጌታ በኢየሱስ ምን ተቃወም ያለው በኢየሱስ ስም ተቃወም። አዎ ያኔ እኮ ተቃውማለች። ትዝ ይልሃል ዮኒ? እንዴ እውነት ነው። ጸሎት ይሄንንም ጸሎት መጸለይ እችላለሁ ለየት ያለው ጸሎት መስሎኝ ነበር ብላ አሾፋ የወጣች ናት። አሁንም ክርስቲያን መስላ የመጣች ነው። በውስጧ ያጨናነቀ ያለ መንፈስ፣ ስንፍና ያናገራት ያለው መንፈስ በኢየሱስ ስም የተነቀለ ይሁን። ኢየስ ዮኒ ያንድ ፕሮፌት የፕሮፌት ጸሎት አንድ ይጸልዩልኝ። በቃ እስቲ በውስጥ ያለውን ነገር ለይተው ይደሩ። አንድ ጸሎት ይደረግ። አንድ ፕሮፌት አረበስማ ያንም ራሱ እንደዛ ብላለች እኮ አሾፋ ወጣለች። የሚገርም ነው። አዎ በጣም ነው የሚያስታውሱት። እኔም አሁንም እጸልይልሻለሁ በውስጥ እሷ በትልቁ ትወደርሶ ሌባ ማለታችን አይቀርም። ሌባ ማለታችን ግድ ነው። አጭበርባሪ ማለታችን ግድ ነው። ግን ክርስቶስ ደግሞ በእነርሱ አይነት ሲሰደብ፣ በእርሱ አይነት አጭበርባሪና ሌባ ወንበዴ ሲሰደብ አይተን ዝም አንልም። በቤቱ ነው ጨለማ መንፈስሽን መጥቼዋለሁ። እኔን ምን ሰው የሚያገኘኝ እኮ ሚዲያ ላይ ነው፣ ሲያገለግል ነው። ከዛ ውጭ እኔን አያገኘኝም። ልንገርሽ፣ ይኸው በደንብ ስሚ። ስለዚህ ፕሮፌት የምትለዋን እንትን አንደበትሽ ዋጋ ያስከፍላል። እግዚአብሔር የሰጣቸው ማዕረግ ወዴት ያርጉ? ማረመት እግዚአብሔር ይገለጸናል። በውስጥሽ የተቀመጠው የጨለማ መንፈስ ተቃውም ያለው እኔ በጌታ በኢየሱስ ሌባ ነው። በቃ እርሶ ማለት ሌባ ነው። ጌታ ሌባ ነው። ዋጋ ያስከፍላል። ኧረ በስመ አብ የስም ማጥፋት ነው። ኧረ ዋጋ ያስከፍላል። በኢየሱስ ስም ጸሎት ያርጉበታል። ጸሎት ያርጉበት። አውሬ መንፈስ፣ የጨለማ መንፈስ በውስጥሽ ብቻማ ብላ ጽሑፍ ለጻፈችው በቪዲዮ እየታየች ያለችው ወንጌልን የምትቃወም በኢየሱስ ስም ከውስጧ ተነቅሎ ይውጣ። በጌታ በኢየሱስ ስም አንቺ የሞጣ መንፈስ ነው ይዘሽ የምትራመጂው። በኢየሱስ ስም በኢየሱስ የሞጣ መንፈስ ነው ውስጧ ያለው፣ ገብቶባታል። ከሞጣ አሁን ሳስበው ነው ይዘ የምታራምደው። በጌታ በኢየሱስ ክርስቶስም እኔ ተቃወም ያለው ወንጌልን እየተቃወመች እየሄደች መልኳን እየቀየረች የምትመጣ ጅማ ብላ ጽሑፍ ጽፋላለችው። በኢየሱስ ስም ሐሳቧ፣ እቅዷ ጠላት የሚያሽከረክረው አእምሮ ልቀቅ። አንተ አውሬ አልቀቀም። አሁን ሪቾ የሞጣ መንፈስ ነው ያለብሽ እንደነገራቸው ከሆነ ይሄ ነገር እውነት ነው። የእውነት በጣም ያሳዝናል። አንድ ቀን ግን ጌታ ኢየሱስ ክርስቶስ ያዘነ የተነሳ ቀን ዋጋ ይከፍላሉ። የሞጣ ዋጋ ይከፍላሉ። ነብያችን መንፈስ ነው። መንፈስ ቅዱስ እያልክ ስም እየጠራሽ አንደ በልሳን ጸልይልኝ፣ አንደ ስለ ፕሮፌትነት ጸልይ የሚል እንደዛ ፕሮፌትነቱ ላይ ችግር እየፈጠረች የክርስትና ንግግር ካንደበትሽ ስለማይወጣ በውስጥሽ ያለው የጨለማ መንፈስ የአውሬ መንፈስ በኢየሱስ ስም ወጣ። በኢየሱስ ስም ወቅተናል፣ መተናል። ኔትወርክሽ የተበጠሰ ይሁን፣ ዓላማሽ የፈረሰ ይሁን፣ ዓላማሽ ይፍረስ፣ ኔትወርክሽ ይፍረስ፣ ሐሳብሽ ከንቱ ይሁን በኢየሱስ ስም። ትሳደባለች ሌባ እያለች አሁን ተሳዳቢ የእግዚአብሔር መንግሥት አይወርስም ይላል። እኔ እየተሳደብኩ ነው፣ አንቺ ግን እየተሳደብሽ ነው። ዋጋ ትከፍላለሽ በጌታ በኢየሱስ ስም። እኔ አሁንም እጸልያለሁ በውስጥሽ የተቀመጠ ተሳዳቢነት መንፈስ የተነቀለ ይሁን በኢየሱስ ስም። ተሳደቡላል እንዴት ያወቅሽው? እሺ ይሁን፣ ጠይቅልኝ። አንድ ጥያቄ ጠይቅ። አማኝ ነኝ እያለች ነው፣ ሌባ ነው እያለች እየተሳደበች ነው። ቃሉ ተሳደብ ይላል። ጠይቅ እስቲ እሷን። ሌባ ማለት ስድብ አይደለም። አሁንም ነግሮታለሁ ደግሜ፣ አጭበርባሪ ሰው ነክ
ወንጌልን የምታሰድብ ፕሮፊቶችን የምታሰድብ አጭበርባሪ ሌባ ነክ ጨለማ መንፈስሽ መትቼ እርሳቸው በየሳቸው በሁለት አይነት መልክ ያወጣ ጸጉር ይታየኛል በኢየሱስ ይታየኛል ሁለት አይነት መልክ ቢያንስ በእድሜ አክብራቸው ጨለማ መንፈስ ተቃውማለሁ በሁለታችሁ ውስጥ ሆኖ የሚያጨናንቃችሁ መንፈስ ተመታዩ ጨለማ የሚያናግር መንፈስ እዩ አንቺ ያንቺም የተመታዩን እየተባልሽ ነው ሰምተሽ በቪዲዮ ወጣችሁ ለዚህ ሰው ነው መጸለይ ያለበት ነይ ግቢ ምን አባሽ ይታባሽ ሐሳብ እየለዋወጣችሁ ያላችሁ መንፈሳችሁ የተመታዩ ወሬ አልፈልግ እዚህ ውስጥ በቪዲዮ ላይ ወጥቶ በዚህ ሰዓት ወንጌል ለማቋሸሽ ሁን ብሎ የመጡ ተቀጣጥሮ የመጡ እቅዳቸው በኢየሱስ ስም የፈረሰ ይሁን። አረን ያላቃቱን አሜን በል እግዚአብሔር። ቆይ እኔ ደግሞ አንድ ነገር ላውራ ጌታ ኢየሱስ ክርስቶስ እንደዚህ ያለ ነው። ምንም ማውራት አያስፈልግም። በስድብ አንደበትሽ አይቻልም። ተሳዳቢ የእግዚአብሔር መንግስት አይወርስም ይላል። ክርስቲያን ነኝ እያልሽ እየተሳደብሽ ሰውን ልትወቅሽ አትችይም። በውስጥሽ ተቀምጦ የሚያጨናንቅና ስንፍና የሚያናግርሽ መንፈስ የተመታ ይሁን። የሞጣ መንፈስ አለበት እንዳይረሱት ብዬ ነው። በጣም የሞጣ ሐሳብ ነው ይዛ የምትራመደው እኮ የሞጣ መንፈስ አለ መረሳት የሌለበት። በኢየሱስ አንድ ነገር ልንገሮትን ያሁን በቃ ትንሽ ረጋ በሉ ትንሽ ተረጋጉና እኔ አንድ ነገር ልንገሮት ጌታ ኢየሱስ ክርስቶስ አሁን በኢየሱስ ያውራ መንፈስ ነው ያንቺ የጨለማ መንፈስ ነው የጨለማ መንፈስ ነው የጨለማ መንፈስ ነው ያንቺ ተመለስ ያለክ ነው በኢየሱስ ተመለስ አደባባይ መንፈስ ቅዱስን ያዋረደው ነው ተመለስ መንፈስ ቅዱስ አይዋረድም መትቼዋለሁ ይኸውልሽ አይዋረድም መንፈስ ቅዱስ አይዋረድም በኢየሱስም የጨለማ መንፈስ ነው የጨለማ ንግግር ነው ይመታል ቅልጥሙ ይሰበር ያ መንፈስ ኢየሱስም በውስጥሽ ያለውን ተቃውመናል ቅልጥሙን ስበሩልኝ ኢየሱስ ተቃውመናል አዎ እኔ ላይ ግን መሰበር አለበት እኔ ላይ ብዙ አይወርዱብኝም ይዋጋታል ሌላለው መንፈስ እንዴት ነው እሌናል እኮ ዮኒ አቤት ንስሐ ግባ ተንበርከክና አሁን ያለበት ተንበርከክ ወደ ላይ አድርግ ንስሐ ግባ በለው ኧረ አባታችን እያለሁ እንዳይበረከቱ በእድሜ ይበልጥኛል ፕሮፌትዬ የለውበትም በተሳዳቢው አንደበት ንስሐ ግባ ትያለሽ እንዴ ያንቺ እኮ ተሳዳቢ አንደበት ነው ንስሐ ግባ ለማለት ብቁ ሰው አይደለሽም በዚህ ብዙ ሰዎች ተሳድበሻል መንፈስ መጣው ጨለማ መንፈስሽን መጣው አላማሽን ኔትወርክሽን በጠስኩ ሐሳብሽን የምታሰድብ እንደሞጣም ትውልዱ ወደ ስህተት ውስጥ እንዲገባ አየሽ አንቺም በሰው ያለው መንፈስ ነው ያለሽ የሚያጨናንቅሽ ያ መንፈስ ነው ስልጣና ከሞጣ ወስዳ ነው የመጣችው ይሄን ጓደኛ ናቸው ከሞጣ ጋር እንደሰማው በኢየሱስ ንስሐ ግባ አሁን እኔ ምን አግርክ ነገር ከልብ ስማ ቀልዱን ተጫዋታው በተሳዳቢው አንደበት ንስሐ ማለት አይቻልም አንቺ ተሳዳቢ ነሽ ተሳዳቢ የእግዚአብሔር መንግስት አይወርስም ብለዋል እየተሳደብሽ ነው ያለሽው የዘንዶ መንፈስ ነው ላይ ያለበት በኢየሱስ መታው መንፈስሽን መታው አላማሽን መታው እቅድሽን አፈረስኩ ኔትወርክሽን አፈረስኩ በኢየሱስ ይፍረስ ከንቱ ይሁን ሐሳብሽ አላማሽ ከንቱ ይሁን ሐሳብሽ ከንቱ ይሁን በኢየሱስ አይንቀሳቀስም እኔ አይንቀሳቀስም አሁን እንደዚህ ያለ አንዴ መንፈሱን እንደዚህ አለማ መንፈስ ነው በአደባባይ ትወርቃለህ በኢየሱስ እግዚአብሔር ያዋርድሃል በኢየሱስ ወንጌልን የምታቆሽሽ ያንም ጸልልኝ ብለሽ ያቆሽሻል አሁንም መተሻል መልኩን ቀይረሽ መተሻል በላዩ ላይ ሆኖ ነክሶ ያለው መንፈስ የተመታ ይሁን በጅማ ብላ ፋይል ላወጣችሁ በኢየሱስ ለጅማ ነው ይሄ አዎ የጅማ ፋይል ነው ይሄ ሰምተሻል እንደዛ ተመለስ እንደሆነ ተመለስ ጊዜው ሳይረፍድብህ በተሳዳቢ አንደበት መመከር አይቻልም በተሳዳቢ አንደበት መመከር አይቻልም በኢየሱስ አይቻልም በተሳዳቢ አንደበት አይቻልም በተሳዳቢ አንደበት መናገር መምከር አይቻልም ሂድ ውደቅ
ውደቅ አቡሬ መንፈስ የጨለማ መንፈስ ሂድ ከዚህ በኢየሱስ ዘሩት ፕሮፌት መዘረር አለበት በቃ አዎ አይሰራም በሚዲያ ላይ በርቱ በኢየሱስ ስም ፕሮፌት እየቀጥሉ ኔትወርካቸውን አላማቸው በኢየሱስ ስም በኢየሱስ እኔ ልጸልይ ተሳዳቢ አንደበት መጸለይ አይቻልም አንቺ ተሳዳቢ ስለሆንሽ ተሳዳቢነትሽን በዚህ ሰዎች መካከል ላይ አስመሰክረሻል ተሳድበሽ የእግዚአብሔር ሴት አይደለሽም የእግዚአብሔር ቃል ሲናገር ተሳዳቢ የእግዚአብሔር መንግስት አይወርስም ይላል አንቺ ግን ተሳድበሻል በዚህ ሰው መሃል ሂድ ውጣ አብረ መንፈስ ነው ጨለማ መንፈስ ነው ሂድ ልቀቅ በዚህ ሴት ውስጥ ያለ በጅማ ብላ ፋይላ ወጣችሁ ውስጥ ያለው መንፈስ ስንት ጊዜ ልጮህልህ ይኸውልህ ስንት ጊዜ ልጮህል አይታል ዮኒ አየሁ እኮ ጉድ ነው የማየው ጉድ ቤት ይኸውልህ ክርስቲያን ነኝ ስትል የነበረችው እኮ ነው አየህ ጉድ እየሰማሁ ነው በጣም የደነቀኝ ፕሮፌትዬ ጉዷን እያወጡት ነው እንደማየው ከሆነ ግን አልጮኸ ምን አስቦ ነው የማይጮኸው እኔ አሁን ትንሽ ይጸለይበት እየተመታ ነው ያለው አሁን ይጸለይበት ትንሽ እየተጨነቀ ነው ያለው አሁን ፕሮፌትዬ ትንሽ ሞቅ አድርገው ጸልዩበት እንዲወድቅ ነው ጌታ ኢየሱስ እኮ ምህረቱ ብዙ ነው ጌታ ኢየሱስ እኮ ትዕግስቱ ሰፊ ነው ትከሻው ሰፊ ነው እንደኔ እንዳንተ ቢሆን ድሮ ገና አልቆልህ ነበረ ግን መንፈስ ቅዱስን እያሰደብክ ነው ወንጌልን እያሰደብክ አይደለም ተሳዳቢ አንደበት እያሰደብክ ነው አሳዳቢ አንደበት አንደበት በጌታ በኢየሱስ ስም መንፈስ መታ ይጸለይበት ይፍረስ አላማሽ ይፍረስ ኔትወርክሽ በኢየሱስ ስም የተበጠሰውን ሰንሰለቱ ከጥልቁ ጋር የተገናኘሽው ሰንሰለትሽ ይበጠስ ትውልድን ወደ ስህተት ለመምራት ተዘጋጅተሽ እንደሞጣ የመጣሽ በኢየሱስ ስም ጸጥ ሲል ሰሙ መንፈሱ የተደባደበ ነው በኢየሱስ ፕሮፌት በኢየሱስ ከባድ ድሮን ላይ ናቸው ፕሮፌት አይሰሙሽም በጌታ በኢየሱስ ተቃውመናል ሪቾስ ምን ትያለሽ በዚህ ጉዳይ ዮኒ አቤት ለዛሬው በዚህ ይበቃናል አይ መንፈስ ጮሆ ካልወጣማ ልክ አይደለም እንዴ ጮሆ መውጣት አለበት መንፈስ ትንሽ ነው የቀረን አንድ ቦታ ላይ ሄደው አጋንንት ሊያስወጡ ሲሉ ኢየሱስንም አውቀዋለሁ ከሌንም አውቀዋለሁ እናንተ ግን ከወዴት ናችሁ ብሎ አጋንንቱ መልሶ ጸላይነን ባዮችን ጠየቀውና ይሄ ሰውዬ ማለት ነው አንደኛ ዝም በል እስቲ አንዴ ላውራ እንዳታወራ ካሁን በኋላ እኔ መንፈስ ቅዱስን ማያሰጥቶ አላወራ ተሳዳቢ መንፈስ ዝም በይ ተሳዳቢ መንፈስ ነው አንደበትሽ የወጣ ስድብ ነው የተሳደበ ሰው መልሶ የእግዚአብሔርን ቃል መናገር ክልክል ነው ንስሐ ካልገባ መናገር አይችልም በዚህ ሰዎች ላይ አንቺ እኮ አሁን ምንድነው ያስመሰከርሽው ስድብን ተሳድበሻል ተሳዳቢ የእግዚአብሔር መንግስት አይወርስም ይላል በዛ አንደበትሽ ወንጌል መስበክ ንስሐ ካልገባሽ አይሆንም ስለዚህ በኢየሱስ ስም በውስጥሽ ያለው መንፈስ ጨለማ መንፈስ ወደ ስህተት እየመራሽ ያለው መንፈስ የተነቀለ ይሁን ንስሐ ገባ የነከርኩት አለብኝ አልሽ እሳቸው መንፈስ ቅዱስ አለባቸው ሁለት መንፈስ ቅዱስ እየተደባደበ ነው አልገባኝም እኔ አሁን የእውነት በኢየሱስም በዚህ ውስጥ ሁለት ቪዲዮ አለ በቪዲዮ ላይ የምታዩት ውስጥ በሁለቱም ላይ አጋንንት አለባቸው በኢየሱስም ይውደቅ ይሄ ማንቺም አጋንንት አምነችላል በኢየሱስም ተቃዋሚ ከጥልቁ ስለሆነ ተቃዋሚ ከሰይጣን ስለሆነ እንቃወማለን በኢየሱስም እንቃወማለን ግን እላይ ያለችው ግን ለዘብተኛ አጋንንት ነው ያለው እዩ የምትባለው ጋር ዮኒዬ የጅማ ግን ትንሽ ከበድ ያለ ኬዝ ከባድ ኬዝ አቤት ፕሮፌት ባለፈው እኮ ገብተን ትዝ ይልሃል ክርስቲያን ነኝ ብላ ነበር አሁን ግን በስድብ ተገልጣለች አየህ
መታለች። አየህ እኔ አይደለሁም የተሳደብኩት የጅማዋ ነች። አንቺ አይደለም የጅማ ልጅ ነች። በኢየሱስም ባንቺ ያለ መንፈስ ጨለማ መንፈስ ባንቺም ውስጥ አለ። በጌታ በኢየሱስ እኔ ጨለማ መንፈስ ነኝ ኃጢአተኛ በኢየሱስ የማዳን ኃይሉን ላሳየን ምድሩ ለሚመልሰን መልካሙን መዓዛ በምስጋና የእግዚአብሔር ምሕረት አያልቅምና አጋንንትም ይዘምራል። ወንጌልን አታስብ። ኦፔራ ነው የሰማሁት። ኦፔራ ነው አልገባኝም። ስለሚዘምር ከአንቺ አንደበቱ የታዘበ ነው። የዕለት በዚህ ውስጥ ያላችሁ ሰዎች ተሳድበርቻል። መጀመሪያ ስድብን ያቀላቅለሻል። ስድብ ያቀላቀለ ደግሞ ወንጌልን ከፍቶ መስበክ አይችልም ንስሐ ካልገባ። ነገር ግን በዚህ ሰዓት አንቺው ዛሬውንም ተሳድበሽ ዛሬውንም ስለ ወንጌል እያወራሽ ነው። ከዚህ በፊትም ወንጌልን ተቃውመሻል። ስለዚህ አጭበርባሪው ዱርዬው ነው ያለው እሷ ጋር ዱርዬ መንፈስ በኢየሱስ አልሰደብኩትም። ሌባነት ብየዋለሁ። ሌባ ነው ተሳዳቢ መንፈስ ዱርዬው ነው ያለው እሷ ጋር ገንዘብ ለመሰብሰብ የተጠቀመው የአጋንንት መንፈስ በኢየሱስ